ዋና ዋና ዜናዎች አሜሪካ ራሷ ከራሷ ጋር እየተደራደረች ነው ሲሉ የኢራን ቃል አቀባይ ተሳለቁ። የእስራኤል ጦር በቴህራን የረጅም ርቀት ክሩዝ ሚሳኤል ማምረቻዎችን መደብደቡን አስታወቀ። ሰላም ጤና ይስጥልን ውድ የግሬስ ቲዩብ ተመልካቾቻችን፣ እንደተለመደው አዳዲስና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። እንግዲህ እናንተም ሰብስክራይብ እና ላይክ በማድረግ ዜናዎች በፍጥነት እንዲደርሳችሁ ማድረጋችሁን እንዳትረሱ እያልኩ ወደ ዜናዎቹ አልፋለሁ። ከዜናዎቹ ጋር ግሬስ ነኝ፣ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በመካከለኛው ምስራቅ ያለውን ጦርነት ለማቆም ስምምነት ላይ መድረስ እንደምትፈልግ መናገራቸውንና ዋሽንግተን ያዘጋጃቸውን ባለ 15 ነጥብ የሰላም እቅድ ለቴህራን መላኩን ተከትሎ የኢራን ጦር በአሜሪካ ላይ በከፍተኛ ተሳልቆ ምላሽ ሰጠ። የኢራን ጦር ኃይሎች የጋራ እዝ ቃል አቀባይ ኢብራሂም ዞልፋቃሪ በኢራን መንግስት ሚዲያ በኩል በሰጡት መግለጫ አሜሪካ ያቀረበችው የድርድር ሀሳብ ውድቅ በማድረግ ዋሽንግተን ከማንም ጋር ሳይሆን ከራሷ ጋር እየተደራደረች መሆኑን ተናግረዋል። ቃል አቀባዩ በአሜሪካ ላይ ባነጣጠረው ጠንካራ ትችታቸው የውስጥ ትግላችሁ ደረጃ ከራሳችሁ ጋር እስከ መደራደር ደርሷል እንዴ? እንደኛ ያለው ከእናንተ ጋር ፈጽሞ ሊስማማ አይችልም ሲሉ የትራምፕን አስተዳደር አጣጥለውታል። ከዚህም ባለፈ ዞልፋቃሪ አሜሪካንን ኢኮኖሚያውን በሚነካ መልኩ አስጠንቅቀዋል። ዋሽንግተን የቀጠናው ሰላምና መረጋጋት በኢራን ጦር ኃይሎች ብቻ ዋስትና የሚሰጥ መሆኑን አምና እስካልተቀበለች ድረስ የአሜሪካ ኢንቨስትመንቶችም ሆኑ ከጦርነቱ በፊት የነበረው የተረጋጋ የዓለም ነዳጅ ዋጋ መቼም ቢሆን ወደ ቀድሞ ሁኔታቸው እንደማይመለሱ አረጋግጠው ተናግረዋል። ወደ ቀጣዩ ዜና እናልፋለን። የእስራኤል ጦር በቴህራን የረጅም ርቀት ክሩዝ ሚሳኤል ማምረቻዎችን መደብደቡን አስታወቀ። የእስራኤል አየር ኃይል በኢራን መዲና ቴህራን ውስጥ የሚገኙና የባህር ላይ ክሩዝ ሚሳኤሎች የተመረተባቸውን 2 ግዙፍ ተቋማት በቦምብ መደብደቡን የእስራኤል መከላከያ ኃይል አሁን ባወጣው መግለጫ ይፋ አደረገ። ጦሩ እንዳብራራው እነዚህን ኢላማ የተደረጉ ማምለቻ ጣቢያዎች በቀጥታ ከኢራን መከላከያ ሚኒስቴር እዝ እና አመራር ስር የሚንቀሳቀሱ ሲሆኑ በባህርና በየብስ ላይ ያሉ ኢላማዎችን በፍጥነት ለማውደም የሚያስችሉ የረጅም ርቀት የባህር ኃይል ክሩዝ ሚሳኤሎች ለማልማትና ለማምረት በኢራን መንግስት ከፍተኛ ጥቅም ላይ ሲውሉ የነበሩ ናቸው። ይህ ውስብስብና ስትራቴጂካዊ የአየር ጥቃት ሊፈጸም የቻለው በእስራኤል ወታደራዊ መረጃ ዳይሬክቶሬትና በባህር ኃይል መረጃ ክፍል በተሰበሰበና በተተነተነ ጥብቅ የስለላ መረጃ ላይ ተመስርቶ መሆኑን የእስራኤል የጦር ኃይል አክሎ ገልጿል። በመጨረሻም በምስራቅ አፍሪካ ቀንድ ሀገራት ከባድ ዝናብ እንደሚጥልና የጎርፍ አደጋ ሊከሰት እንደሚችል ተጠቆመ። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ የአየር ንብረት ትንበያና ትግበራ ማዕከል ማክሰኞ ዕለት በኬንያ ዋና ከተማ ናይሮቢ ባወጣው መግለጫ ከሚያዝያ እስከ ሰኔ ባሉት ወራት በታላቁ የአፍሪካ ቀንድ ሀገራት ከመደበኛው በላይ የሆነ ከባድ ዝናብ እንደሚጥል አስታውቋል። ይህ ያልተለመደና ከፍተኛ መጠን ያለው ዝናብ በኢትዮጵያ፣ በኤርትራ፣ በሶማሊያ፣ በሱዳን፣ በደቡብ ሱዳን፣ በኬንያ፣ በዩጋንዳ፣ በሩዋንዳ እና ብሩንዲ ውስጥ ሊከሰት እንደሚችሉ ማዕከሉ ትንበያውን ጠቁሟል። ይሁን እንጂ ይህ ከባድ ዝናብ የሚጠበቅ ቢሆንም ኢትዮጵያ፣ ኬንያ እና ሱዳን ጨምሮ በአብዛኛው የቀጠና ክፍሎች ያለው ወቅታዊ የሙቀት መጠን ከመደበኛው ጊዜ በተለየ ሁኔታ ከፍተኛና ሞቃታማ እንደሚሆን የኢጋድ የአየር ንብረት ትንበያ ማዕከል አብራርተዋል። በአሁኑ ወቅት በአየር ንብረት ለውጥ መዛባት ምክንያት የአፍሪካ ቀንድ ሀገራት ከፍተኛ የጎርፍ አደጋ እያስከተለ ያለ ከባድ ዝናብ እያስተናገዱ ይገኛሉ። እየተከታተላችሁ የምትገኙት ግሬስ ቲዩብን ነው። ላይክ እና ሼር ማድረጋችሁን እንዳትረሱ፣ እንዲሁም ሰብስክራይብ እና የደውል በተኗን መጫናችሁን አትዘንጉ እያልኩ እኔ ከወዲሁ ሰናበታችኋለሁ። በሌላ ዜና እስክንገናኝ ድረስ ቸር ሰንብቱ።